ለነገሮች ትኩረት ስጥ። ሰላማችሁ ይብዛ። ይህ ሜሎር ሚዲያ ነው። የሜሎር ሚዲያ ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ ሰብስክራይብ፣ ሼር እንዲሁም ላይክ በማድረግ ቪዲዮውን ጀምሩ። ወደ ሀሳቡ እንሂድ። ለነገሮች ትኩረት ስጥ። ራስህን ለማወቅ ጊዜ ለራስህ ስጥ። ማድረግ የምትፈልገው ምንድን ነው? ደስታ የሚሰጥህ ምን ስታደርግ ነው? የህይወትህ ዓላማ እንድትረዳ የሚያደርግህ ከምን አይነት ሰዎች ጋር ወዳጅነት መመስረት የምትፈልገው? ነገህን እንዴት ለመምራት ነው ያቀድከው? እናም የመሳሰሉትን ስለአንተ በጣም በጥልቀት ማሰብና ማወቅ ያንተ ቀዳሚ ድርሻ ነው። አንዳንድ ሰው ፍላጎቱ፣ ህልሙ እና መንገዱን ባለማወቅ ሁልጊዜ ህይወቱን በጭንቀትና ተስፋ በመቁረጥ ያሳልፋል። እንዲህ የሚባል አባባል አለ፣ ወዴት እንደሚሄድ የማያውቅ ሰው ሁሉም መንገድ ይመስለዋል ይባላል። ምክንያቱም አንድ ጓደኛው ጂም ቤት ገብቶ ስፖርት ሲሰራ ያይና ተከትሎት ይሄዳል። ከዛም በጣም ደስ ይለዋል። ግን ለስፖርት መክፈል ያለበትን ዋጋ፣ ማድረግ ያለበትን ነገር አያደርግም። በነጋታው ያንን ትቶ ደግሞ ሌላ ቦታ ከሌላ ጓደኞቹ ጋር ይገኛል። ፍላጎትን አለማወቅ የሚያመጣው ትልቅ ጉዳት ሰዎች የባከኑ እንዲሆኑ ያደርጋል። ስለዚህ ወዳጄ አንተ ራስህን ከዚህ አትርፍ እና ለራስህ ጊዜ በመስጠት ፍላጎትህን ከዛሬ ጀምሮ እወቅ። ሁለተኛ የአንተ ድርሻ ማድረግ ነው፣ መዝራት ነው። የአንተ ስራ ለሰዎች መድረስ ነው፣ በጎ መሆን፣ የአቅምህን ለሌሎች ማድረግ ነው፣ ሌላውን ለፈጣሪ መስጠት ነው። ነገር ግን በጎና ጥሩ ረዳት ጓደኞችን የሚሰጥህ ፈጣሪ ነው። በዙሪያ ላሉ ሁሉ መልካምና የተስተካከሉ ሰዎችን ፈጣሪ ወደ አንተ ያመጣቸዋል። አንድ ገበሬ እህሉን የሚያጭደው ዝም ብሎ ከመሬት የበተነውን አይደለም። መጀመሪያ ዘርቶ የዘራውን ኮትኩቶ አርሶ ውሃ ጠጥቶ ነው በኋላም መልካም ዘርን የሚሰበስበው። ሶስተኛ የመጣህበትን አስብ። ዛሬን ለማየት እዚህ ለመድረስ ምን ያህል ጠብቀሃል? ምን ያህል ታግሰሃል? እንዴት ነበር የታገልከው? እዚህ ለመድረስ ብዙ ነገር አጥተህ ሊሆን ይችላል። ነገር ግን አሁንም ከታገልክና ጥቂት ትዕግስት ከጨመርክበት ከትላንት ብዙ መማር ትችላለህ። አታማርር። ከትላንት ዛሬ ይሻላልና ነገ ደግሞ እንደ እግዚአብሔር ፈቃድ ሁሉም ይስተካከላል። አንድ የቀድሞ አባባል አለ። አንድ ሰው ወርቅ ለማግኘት ብዙ ቆፍሮ አንድ እርምጃ ወይም ጥቂት ሲቀረው በቃ ይሄማ በከንቱ አለፋኝ፣ ከዚህ በላይ አልሞክርም፣ ብዙ ደክሜያለሁ ብሎ ሲሄድ ሌላኛው ሰው መጣና መሬቱን ገዝቶ መቆፈር ሲጀምር ብዙም ሳይቆይ ወርቁን አገኘ። አያችሁ፣ በህይወታችሁ ብዙ ነገሮች እኛ ታግለን ባበጀነው ነገር ትንሽ ትዕግስት በማጣታችን ሌላው መጥቶ ይበላዋል ወይም የራሱ ያደርገዋል ማለት ነው። ስለዚህ የመጣህበትን ባለመርሳት ለነገሮች ትኩረት ሰጥተህ መታገል አለብህ። አራተኛ እድል የሚመጣው ለሚዘጋጅ ነው። የትኛውም አንተ መልካም እድል የምትለው ነገር ዝግጁ ካልሆንክ እመነኝ ልታገኘው አትችልም። ለምሳሌ እንደ እድል ብዙ ሀብት፣ ገንዘብ ብታገኝ ለዛ ሀብት ራስህን ካላዘጋጀህ እመነኝ አጠቃቀሙን ባለማወቅህ ብቻ ያንን ነገር በፍጥነት ታጠዋለህ። እድል ከጥሩ ዝግጅት ጋር ሲሆን ብቻ ነው ደስ የሚለው፣ አለበለዚያ መጥፊያችን ሊሆን ይችላል። አምስተኛ ፍርሃትን አስወግድ። በህይወትህ የተሻለና ትልቅ ለውጥ ከፈለግ የሚሰማህን የትኛውንም የፍርሃት አይነት አውጥተህ አስወግድ። ያለመቻል፣ የብቸኝነት፣ የበታችነት፣ የመገፋት እና ፍርሃቶች ካሉብህ እኚህ ነገሮች ሁሉ በየዘራቸው ከውስጥ ማጥፋት አለብህ። በፍርሃት መቆየት በጭራሽ የለብህም። አንተ ጠንካራና ችሎታ ያለ እንደሆን ማመን አለብህ። በህይወት አጋጣሚ ከዚህ ቀደም ብዙ ነገሮች ሞክረ የተበላሹብህ እና ተስፋ በመቁረጥ ውስጥ ከተው ቢሆንም እመነኝ ከተጋፈጥ ሁሉንም ታልፈዋለህ። ጨለማ ውስጥ የቆመ ሰው ወደ ብርሃን ካልተጠጋ ብርሃንን ማየት እንደሚቸግረው ሁሉ አንተም ፍርሃትን አሸንፈ ካልወጣ ካለህበት ስቃይ በጭራሽ መላቀቅ አትችልም። ስድስተኛ ሁሉንም ሰው ለማስደሰት አትሞክር። አንተ ማተኮር ያለብህ የአንተ ለውጥ ላይ ብቻ ነው። ለለውጥ ስትተጋ አንተም በአንተ ሌላውም መደሰቱ አይቀርም። ካልሆነ ግን ሰው አስደስታለሁ እያል ለራስህ ባክነ እንዳትቀር። አንተ ሁሉንም ሰው የማስደሰት ግዴታ የለብህምና በዚህ ጉዳይ ላይ ትልቅ ጥንቃቄ ውሰድ። አንተ ለራስህና ለዓላማ ትኩረት መስጠት ባለብህ ጊዜ ስለ ብዙዎች ስትጨነቅ ለነገ ማድረግ መስራትና መኖር ያለብን ሁሉ ሳትኖር እርጅና ይመጣል። የዛኔ እንደዛ ለደስታቸው የባከንክላቸው ሁሉ ለአንተ ምንም ስለማይፈይዱ መጸጸትህ አይቀርም። ሰባተኛ ዝም ብለህ አሁንም ቀጥል። አንዳንዴ ነገሮች በሰራህ ቁጥር እየተበተነ ወይም እየፈረሰ እንደሆነ ይሰማሃል። በለፋ ቁጥር ነገሮች መስመር እየሳቱ ሲመጡ ትገነዘባለህ። የህይወት ውሉ ግራ ይገባሃል። ቆይ ለማን ነው? ለምንድን ነው በዚህ ልክ ምለፋው? ቢቀርስ፣ ባቆምስ፣ ባልኖርስ፣ ሲቀር ይቀር የለ እያል ለራስህ እነዚህን የስንፍና ቃላት በራስህ ላይ ትደጋግማለህ። ያኔ ሁሉም የባስ ይበላሻል። ስለዚህ ማማረር ትተህ እንደዚህ ሲሰማ ከወትሮ በተለየ ራስህን አጠንክረህ ዝም ብለህ ስራ። ማቆም ጊዜያዊ ስሜት ነው። ስለዚህ በዝምታ ቀጥ። አመሰግናለሁ።